የጌታ ጸጋና ሰላም ይብዛላችሁ የአባቴ ብሩካን ውድ ወንድሞቼና እህቶቼ ዓለም አቀፍ ቤተክርስቲያን ቅዱሳን በሙሉ እንዴት ናችሁ? እግዚአብሔር አምላክ የተባረከ ይሁን። በእኔ በኩል ሁሉ ሰላም፣ ሁሉ መልካም ነው። እናንተ እንዴት ናችሁ? እንግዲህ ባለፈው ጊዜ በጥያቄ አውጪዎች በኩል የባለፈው ትምህርት ጥያቄ ለማውጣት አልተመቸንም። ስለዚህ ትምህርት ሌላ ቢቀየር የሚል ጥያቄ ቀርቧል ተብሎ በተነገረኝ መሰረት ዛሬ በቤተሰብ ዙሪያ አንድ ትምህርት እንጀምራለን። አጭር ጊዜያት ነው የሚወስደው። ከዛ በኋላ ወደ ተለያዩ ወሳኝ ትምህርቶች እንገባለን ማለት ነው እና ይህንን በቤተሰብ ዙሪያ ትምህርት ስንማር የጋብቻን ጉዳይ እናነሳለን፣ የተለያዩ ነገሮችን እናነሳለን። በጋብቻ ውስጥ የሚያጋጥሙ ችግሮችና መፍትሄዎቻቸውንም እናነሳለን ማለት ነው። ላገባችሁ ትልቅ ስንቅ ነው። ለወደፊት ልታገቡ ላለም እውቀት ይዛችሁ እንድትገቡበት ይረዳችኋል ማለት ነው። ስለዚህ ለዛ ነው እንግዲህ የዚህ ትምህርት ዓላማ የራሱ ዓላማ አለው ማለት ነው። ምክንያቱም በየትኛውም ሁኔታ ውስጥ ዓላማ መሰረታዊ ጉዳይ ስለሆነ ማለት ነው። ጌታ ስንከተል፣ ስናመልክ፣ ስናገለግል፣ ስንጋባ፣ ስንነግድ፣ ስንማር በዓላማ ሊሆን ስለሚገባ እንግዲህ ይሁን እንጂ ዓላማችን ትክክል ወይም የተሳሳተ መሆኑን በእግዚአብሔር ቃል እውነት ሁልጊዜ ማረጋገጥ ያስፈልጋል ማለት ነው። ሰዎች የተሳሳተም ዓላማ አላቸው፣ ትክክለኛም ዓላማ አላቸው። መመዘኛው ምንድን ነው መሆን ያለበት? የእግዚአብሔር ቃል ሊሆን ይገባል ማለት ነው። ብዙዎች ጌታን የመከተልና የማገልገል ዓላማ ምን እንደሆነ ሳይረዱ ለብዙ ዘመን በቤተ ክርስቲያን ውስጥ በተሳሳተ ዓላማ እያመለኩና እያገለገሉ ሊኖሩ ይችላሉ። በጋብቻ የሚጣመሩ ሁለት ተቃራኒ ጾታዎችም የጋብቻን ትክክለኛ ዓላማና ትርጉም ሳይረዱ ስጋዊ ምኞታቸውን ብቻ ለማርካት ጋብቻ ባህል እንደሆነ በማሰብ ልጅ ለመውለድ ካላቸው ፍላጎት የተነሳ ወንደላጤነትን ወይም የሴተላጤነትን ሕይወት ለመሸሽ ቆሞ ቀር ላለመባል በመሳሰሉ ዓላማዎች ብቻ ወደ ጋብቻ ሊገቡ ይችላሉ ማለት ነው። እንግዲህ በእነዚህ በተሳሳቱ ዓላማዎች ላይ የተመሰረተ ጋብቻ የሚጸናው የምንፈልገውን እስካገኘን ድረስ ብቻ ነው ማለት ነው። ነገር ግን በጋብቻችን ውስጥ ባለቤት ሳንሆን ባላደራ መሆናችን በመረዳት የባለቤቱን ፈቃድ እንጂ ፈቃዳችን ባለማድረግ ጌታን ማክበር ይኖርብናል ማለት ነው። እንግዲህ የጋብቻ መስራችና ባለቤት የሆነውን አምላክ በጋብቻችን ውስጥ ኃላፊነታችንን በመወጣት በመጨረሻው ቀን ከእርሱ በአደራ የተቀበልነውን ጋብቻ በታማኝነት ለእርሱ የምናስረክበው እንጂ ፌርማታ ጠብቀን የምንወርድበት አውቶቢስ አይደለም ማለት ነው። በእግዚአብሔር ቃል ውስጥ ለአመፀኞች የተዘጋጀውን የአመፅ ዋጋ ሳይሆን የጻድቅን ዋጋ ለመቀበል ጋብቻችንን በሚገባ መጠበቅና መንከባከብ ይኖርብናል። እንግዲህ ይህንን ሳናደርግ ብንቀር አመፀኛውም ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅን ያድርግ፣ ቅዱሱም ወደፊት ይቀደስ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋ ከእኔ ጋር ነው ብሎ ራዕይ 22 ከ11 እስከ 12 ጌታ ኢየሱስ የተናገረውን ዋጋ እንቀበላለን ማለት ነው። ስለዚህ የዚህ ትምህርት ዋናው ዓላማ ቅዱሳን ሁሉ ከአመፅ ዋጋ ተጠብቀው የክብር አክሊል ተሸላሚዎች እንዲሆኑ የድርሻዬን ለመወጣት ጌታ በልቤ ባስቀመጠውና አሁን ቀጣይ በተራ ቁጥር ለመግለጽ በምሞክረው ዓላማዎች መሰረት ለቅዱሳን ሁሉ ይህን ትንሽ ትምህርት ለመስጠት ነው። እንግዲህ በዚህ ዓላማ ውስጥ የተወሰኑ ዛሬ መግቢያችን ነው 7 ቁጥሮችን እናያለን። በዓላማው ውስጥ ማለት ነው የጋብቻ ዓላማ በሚለው 7 ነጥቦችን ለማየት እንሞክራለን፣ መግቢያም ስለሆነ ማለት ነው። አንደኛ በዘመናችን ዕለት ዕለት እየጨመረ በመምጣትና የጋብቻን ትክክለኛ ትርጉም በማዛባት የብዙዎች ጋብቻ መናድ ወይም ደግሞ የዘመናችን ዕለት ዕለት እየጨመረ የመጣው የፍቺ መብዛት ነው።
አንዱ ይህን ትምህርት እንድንማማር የሚያነሳሳም ማለት ነው። ቤተሰብና ልጆችን አደጋ ላይ በመጣል በከፍተኛ ሁኔታ እየተንቀሳቀሰ ያለውን አጋንንታዊ እንቅስቃሴና የስህተት ትምህርት በእውነተኛ የእግዚአብሔር ቃል መሰረት በመቃወም እግዚአብሔር ምስክር የሆነበትና በጽኑ ክዳን ላይ የተመሰረተው ጋብቻችንን ከዘመኑ ጎርፍ አደጋና ንፋስ እንድንጠብቅ ለመርዳት ነው ማለት ነው። ፍቺ እየበዛ ስለመጣ ፍቺ ዝም ብሎ አይፈጠርም ወገኖች። ሰዎች ከተለያየ ነገር ነው አእምሯቸው ውቅር የሚሰራው። ከሚሰሙት፣ ከሚማሩት፣ ከሚያዩት፣ ከሚለማመዱት ተነስቶ እንደ ቀላል የእግዚአብሔርን ቃልና ሕግጋት በመጣስ ጋብቻን ወደ ማፍረስ እየተሄደ ያለበት ዘመን ላይ ስለሆነ ማለት። ሁለተኛው በክርስቲያናዊ ጋብቻ የተጣመሩ ሁለት ተቃራኒ ጾታዎች በቃሉ ራሳቸውን እንዲጠብቁ ነው። በቃሉ ራሳቸውን መጠበቅ፣ ሌላ መጠበቂያ የለም። መጽሐፍ ቅዱስ ነው ዋናው መጠበቂያ። በቃሉ ሚዛን ራሳቸውን በመመዘን ሕይወታቸውን፣ ጋብቻቸውን፣ ድካማቸውን፣ ስህተታቸውን በቃሉ መነጽር በመመልከት በእግዚአብሔር ፊት እውነተኛ ንስሐ በመግባትና የንስሐ ፍሬ በማፍራት ጌታን ደስ የሚያሰኝ የጋብቻ ሕይወት እንዲኖሩና እውነተኛ ታድሶ በቅዱሳን ሁሉ ቤት እንዲመጣ፣ ይህን ትምህርት በሚሰሙ ሁሉ ላይ ተጽዕኖ እንዲመጣ ነው አንዱ ዓላማው። ሌላው ሁለተኛ ዓላማ ማለት ነው። ካለ እግዚአብሔር ቃል ጋብቻን መጠበቅ በጣም ከባድ፣ በተለይ ለእኛ በእግዚአብሔር ቃል መሰረት ጋብቻን ከፈጸም የምንመራው በእግዚአብሔር ቃል ነው፣ የምንጠብቀው በእግዚአብሔር ቃል ነው፣ መሰረቱ የእግዚአብሔር ቃል ነው ማለት። እግዚአብሔር አምላክ ይርዳን። ያላገባችሁም ጥሩ ጋብቻ ውስጥ እንድትገቡ፣ ያገባችሁትም ጋብቻችሁን በእግዚአብሔር ቃል እንድትጠብቁ እግዚአብሔር አምላክ ይርዳችሁ። ሶስተኛው ትዳራችንን በራሳችን ከመምራት ይልቅ መሪነቱንና ጌትነቱን ለእግዚአብሔር ለመስጠት ነው። ቅዱሳን ትዳራቸውን በራሳቸው ባለቤትነት ከመምራት ይልቅ መሪነቱና ጌትነቱን ለባለቤቱ በመመለስ የቃሉን ሕግና እውነት የመንገዳቸው ብርሃን በማድረግ ከጌታ ዘንድ በጋብቻ ውስጥ የታዘዘውን በረከት በመካፈል ቤታቸው የሳቅ የደስታ ምስጋና ቤት እንዲሆን ያስፈልጋል ማለት። ይህ ካልሆነ ራሳችን ከመራ ነው፣ ራሳችን አልፈጠርነው መስራች ባለቤት ማንዋሉ በእጁ ያለው አምላክ አለና እኛ አደጋ ላይ ነው የምንጥለው ማለት ነው። አራተኛው ባልና ሚስት ከጌታ የተሰጣቸው አደራና ኃላፊነት በቃሉ መሰረት እንዲወጡ ነው። ባል የራሱ ኃላፊነት አለ፣ ለወደፊት በዝርዝር እናያለን። ሚስት የራሱ ኃላፊነት አለ፣ ይህንን በቃሉ መሰረት እንዲወጡ ነው የዚህ ትምህርት አራተኛው ዓላማ ማለት ነው። ሁለቱም ጋብቻቸውን ከአደጋ የሚከላከሉበትን አጥር በጋራ እንዲያጥሩ ለማስገንዘብ ነው ማለት ነው። ወገኖች ሆይ ጋብቻ መንግስተ ሰማያት አይደለም፣ ገነትም አይደለም። ጋብቻ እግዚአብሔር በዚህ ምድር ላይ ሲኖሩ ሰዎች የሚተጋገዙበት ተቋም ነው። ጋብቻ ሁለት አስቸጋሪ ሰዎች በጋራ በመቻቻል በመረዳዳት በመደጋገፍ የሚኖሩበት ተቋም ነው። ችግር የሌላቸው ሰዎች የሚሰባሰቡበት ሳይሆን አስቸጋሪ ሰዎች፣ ሰው በራሱ አስቸጋሪ ስለሆነ ማለት ነው። እስቲ አስቡት፣ በኤደን ገነት ሁሉ ነገር አዲስ ፍረሽ በሆነ ሁሉ ሙሉ በሆነበት ውስጥ ተቀምጦ መቻቻል ያልቻለ ነው የሰው ልጅ። አልበቃውም። ሔዋን ብዙ ነገር ተመኘች፣ ወሰደች፣ በላች፣ ለባሏም አበላችው። ከዛ በኋላ ችግር ተፈጠረ ማለት ነው። እሷ አሳተችኝ፣ እሷ እንዲያረገኝ ብዙ ነገር መጣ ማለት ነው። ኤደን ገነት ውስጥ በትዳሩ መደሰት፣ በኤደን ገነት በዛ በተመቻቸ ነገር መርካት፣ ራሱ ጠዋትና ማታ እየመጣ ድምፅ በሚያሰማቸው በእግዚአብሔር ማረፍ አቅቷቸው ሰዎች ሌላ ሰይጣን ያቀረበውን
ብልጭልጭ አይተው ማታለያ አይተው ከዛ ራሳቸውን ያስወጡ ናቸው ሰዎች። አብረው ነው የወጡ፣ አብረው ይኖሩ ነበር፣ አብረው ተሳሳቱ፣ አብረው ወጡ። ምክንያቱም ሰው አባትና እናቱን ይተዋል ከሚስቱ ጋር ይጣበቃልና ሁለቱም እግዚአብሔርን ትተው እርስ በርስ ተጣብቀው ተያይዘው ወጡ ማለት ነው። ያው አባታቸው እግዚአብሔር ስለነበረ እነሱ ከሰው ስላልተወለዱ ከምድር አፈር እግዚአብሔር ዳይሬክት ስለሰራቸው ማለት ነው። ስለዚህ ሁለት አስቸጋሪ ሰዎች ተቻችለው የሚኖሩበት ነው። አንዳንዱ ሰው ልክ ጋብቻ ከያዘ በኋላ በቃ ምንም ችግር የማይፈጠርበት ይመስለዋል። በርቀት ስታቀው የነበረውም ታውቂው የነበረውን ሰው በቅርበት ራቁቱን የምታውቂበት ነው ማለት ነው። የምታውቅበት ራቁታን ታውቃታለህ። ራቁቱን ማንም የማያይበትን ጠባሳ፣ ማንም አይተው የማያውቀውን የሰውነት ክፍል ሁሉ የምትታያዩበት ነው ማለት ነው። ስለዚህ ምንም ጋብቻ ውስጥ ድካምን መደበቅ አይቻልም። የሚቻለው ምን ብቻ ነው? መቻቻል ብቻ ነው ማለት ነው። ያ የራሱን ጎደሎ ይዞ ይመጣል፣ ይህም የራሱን ጎደሎ አንድ ላይ ሲሆን ሙሉ ሆኖ በብርታት ተውጦ ሁለት ደካማ ሰዎች፣ ሁለት አስቸጋሪ ሰዎች፣ ሁለት የተለያየ ባህሪ ያላቸው ሰዎች የሚቻቻሉበት አስገራሚ ተቋም ነው። አስገራሚ ተቋም ነው። እግዚአብሔር በጋብቻ ላይ ያፈሰሰው ጸጋ ይገርማል። እነዛ አስቸጋሪ ሰዎች ተቻችለው ረጅም ዓመት እድሜ ይፍታሽ የሚኖሩበት 50 ሊሆን ይችላል፣ 60 ሊሆን ይችላል፣ 40 ሊሆን ይችላል፣ 30 ሊሆን ይችላል፣ ከዛም በታይ ሊሆን ይችላል የሚኖሩበት ማለት ነው። አምስተኛው የዚህ ትምህርት ዓላማ በጋብቻ ውስጥ የተሰወረውን ታላቅ ምስጢር በቃሉ እውነትና በመንፈስ ቅዱስ መግለጥ፣ ተረድተው ጋብቻቸውን እውነተኛ ፍቅር የሞላበት እንዲሆን ለማበረታታት ነው። ልክ አራተኛ ላይ እንዳልኩት ሁለት አስቸጋሪ ሰዎች ተቻችለው ይኖራሉ። ተቻችለው ሲኖሩ ግን ወደ ፍቅር ለውጠውት ማለት ነው። በጣም ማወቅ ያለባችሁ ስለ ፍቅር ስናስብ የግድ ማሰብ ያለብን አንደኛ ቆሮንቶስ ምዕራፍ 13 ነው። ፍቅር የራሱን አይፈልግም፣ ፍቅር በደልን አይቆጥርም፣ ፍቅር አይታበይም፣ ፍቅር ክፉ አያደርግም፣ ፍቅር አይቀናም፣ ፍቅር አይመቀኝም፣ ፍቅር አይበሳጭም። ስለዚህ በፍቅር በመለኮታዊ ፍቅር መጽሐፍ ቅዱሳዊ በሆነ ፍቅር መንፈስ ቅዱስ በልባቸው በሚያፈሰው ፍቅር አንድ ላይ ተጣምረውና ተቻችለው ይኖራሉ ማለት ነው። እና በጋብቻ ውስጥ የተሰወረ ታላቅ ምስጢር አለ። እሱ በምንድን ነው የሚገለጠው? በቃሉ እውነት በመንፈስ ቅዱስ መገለጥ። ያለ ጥርጥር ታላቅ ምስጢር ነው ብሎታል ጳውሎስ። ጋብቻ ውስጥ ትልቅ ምስጢር ነው ያለው። ሁለት ሰዎች አንድ የሚሆኑበት ምስጢር፣ አንድ ላይ ተጣብቀው መለያየት የማይቻልበት ምስጢር፣ መፋታትን እጠላለሁ የተባለበት ምስጢር፣ ሁለት ሰዎች አንድ የሚሆኑበት ምስጢር። እንግዲህ ለወደፊት አንድ ስጋ ናቸው እንጂ መለያየት አይችሉም ብሎ ጌታ ያረጋገጠላቸው ምስጢር በውስጡ አለ። ይህ እንግዲህ በየጊዜው በቆይታ የእግዚአብሔርን ቃል በማጥናት በማንበብ በመንፈስ ቅዱስ መገለጥ በየጊዜው ምስጢሩ እየተገለጠልን የሚሄድ ነገር ነው ማለት ነው። ሌላው የዚህ ትምህርት አስፈላጊነት ቤተ ክርስቲያን የጣለችውንና ትኩረት ያልሰጠችውን መሰረታዊ ጉዳይ እንደገና በማንሳት የቅዱሳንን ጋብቻ ከአደጋ ለማዳን ነው ማለት ነው። ቤተ ክርስቲያንም ተልእኮዋን በሚገባ እንድትወጣ ለማሳሰብ ቤተ ክርስቲያን እኔና እናንተ ስለሆነ ማለት ነው። እያንዳንዳችን እንደ አንድ ቤተ ክርስቲያን እንደ አካሉ ብልቶች ተልእኮአችን በሚገባ እንድንወጣ ለማሳሰብ ነው የትምህርት። ምክንያቱም ያለ ጤናማ ጋብቻ ጤናማ ትውልድ፣ ጤናማ ቤተ ክርስቲያን፣ ጤናማ ማህበረሰብ፣ ጤናማ ሀገር ሊኖር ስለማይችል መሰረት ላይ ካላተኮርን ካልተጠነቀቅንና ካልሰራን ወገኖቼ ውጭውን ብቻ ብናሳምር ትንሽ ንፋስና ጎርፍ የሚጠባበቅ ቤት መስራታችን መሆኑን መዘንጋት የለብንም ማለት ነው። እንግዲህ ዝም ብሎ የተሰራ ቤት አወዳደቁ አደገኛ ስለሚሆን እንደገና በትክክል መሰረት ላይ ለማቆም ብርቱ ትግል የሚጠይቅ አሊያም ፈጽሞ የማይቻል ሆኖ ለቤተ ክርስቲያንና ለቤተሰብ ሁሉ ራስ ምታት ይሆናል ማለት ነው። ስለዚህ ካልዘራንበት አናጭድም።
እና ቤተክርስቲያን የሰይጣንን ክፉ ዘር የሚያደርቅ የቃሉን እውነት በመዝራት በጊዜ መረባረብ ይኖርባታል ማለት ነው። ቀን ሳይመሽ ጊዜ ሳለ ስራችን በአግባቡ መወጣት እንድንችል ያስፈልጋል። ይሄ ትምህርት ያነሳሳናል ወገኖች። ጌታ ኢየሱስ ክርስቶስ ማንም ሊሰራ የማይችልባት ሌሊት ትመጣለች፣ ቀን ሳለ አባቴ ላከኝ ስራ እሰራለሁ ብሏል። እውነት ነው። ምንም መስራት ያልቻለበት መስቀል ላይ ሆኖ ኤሎ ኤሎ ለማ ሰበቅተኒ አባቶ ለምን ተውከኝ ያለበት ጊዜ ነበር። ቆምጣጤ የሚጠጣበት ጊዜ ነበር። የደም ላብ እያላበው ያጣጣረበት ጊዜ ነበር። ስብከቱም ትምህርቱም መፈወሱም ታምራት ማድረጉም ሁሉ ቆሙ። ስለዚህ ምንም ማድረግ የማይቻልበት ጊዜ እንዳለ መገንዘብ ማወቅ ያስፈልጋል ማለት ያስፈልጋል። ስለዚህ በጣም ብዙ ነገር ነው ሰይጣን የመጀመሪያ ውጊያ የከፈተው። ሁላችሁም እንደምታውቁት ሰይጣን የመጀመሪያ ጥቃት የፈጸመው ውጊያ የከፈተው እንደምታውቁት በትዳር ላይ ነው፣ ጋብቻ ላይ ነው። መጀመሪያ ያንም በመጣሉ ነው ዓለምን በሙሉ የጣለው። ያንም በማፍረሱ ነው ነገሮች በሙሉ የተቀየሩት ማለት ነው። ሰይጣን ከሰማይ ተጣለ። ከዛ በኋላ አዳምና ሔዋንን ነው ለማጥቃት። የዱር እንስሳ ማጥቃት አልሄደም። ተፈጥሮን ሊያጠቃ አልሄደም። ሌላም ሌላ አዋፋትን ሊያጠቃ አልሄደም። ቀጥታ ወደ ኤደን ገነት ሂዶ ሔዋንን ነው ያጠቃው። አእምሯን ነው ያበላሸው። ስለዚህ ከኤደን ገነት ጀምሮ ከማንኛውም ነገር በላይ ሰይጣን ጋብቻን ይዋጋል። ጋብቻ የሁሉ ነገር መሰረት እንደሆነ ሰይጣን ከኛ በላይ ያውቃል። የትውልድ መሰረት ነው። ልጆች ቤተሰባቸውን ይመስላሉ። የአሁኑ ትውልድ የሚመስለውን ተመልከቱ። አሁን ያለው ጋብቻ ነጸብራቅ ነው የአሁኑ ትውልድ። መጽሐፍ ቅዱስም በመጨረሻው ዘመን እጅግ የሚያስጨንቅ ዘመን ይመጣል ይላል። ምክንያቱ ሰዎች ናቸው። ክፎች ይሆናሉ፣ ይቅርታ የማያውቁ፣ ትዕቢተኞች፣ ከእግዚአብሔር ይልቅ ተድላን የሚወዱ፣ እርቅን የማይሰሙ፣ ቂመኞች፣ ብዙ ነገር ይዘረዝራል ማለት ነው። ይሄ የቤተሰብ ውጤት ነው። ከቤተሰብ ነው የሚጀምረው፣ ከጋብቻ ነው የሚጀምረው። ስለዚህ ትዳሮች በተበላሹበት፣ ጋብቻ በተበላሸበት ቦታ ጥሩ የክርስቶስ እጮኛ ንጽሕት ድንግል እንደ ንጽሕት ድንግል ያለው ጳውሎስ ቆሮንቶስ ላይ የተጻፈችው ቤተክርስቲያን ልትኖር አትችልም። ጥሩ ሀገርም ሊኖር አይችልም ወገኖች፣ ጥሩ ሀገርም ሊኖር አይችልም። ይህን በደንብ ልንረዳ ልንገነዘብ ያስፈልጋል። ወሳኝ ነው። የት ጋ መምታት እንዳለበት ያውቃል ሰይጣን። እረኛውን ምታ በጎቹ ይበተናሉ ተብሎ እንደተጻፈ ሰይጣን ትልቁ ርብርቡ ጋብቻ ላይ ነው። ለዚህ ነው በዛሬ ጊዜ ኮንትራት ጋብቻ አለ። ሰዎች እንደፈለገ አብሮ ይኖራሉ። ዛሬ ከዚህ ጋር ነገ ከዛ ጋር አንድ ለአንድ የሚለው ቀርቷል። ብዙ ዘግናኝ ነገሮች የሆኑት ለዚህ ነው ማለት ነው። ለዚህ ነው ሰባተኛውና የመጨረሻው የዚህ ትምህርት ዓላማ በአጠቃላይ በአንድ አረፍተ ነገር ሲጠቀለል ማለት ነው በእግዚአብሔር ቃል ላይ የተመሰረተ ለእግዚአብሔር ክብር የሚሆን እውነተኛ ጋብቻና ቤተሰብ በቤተክርስቲያን ውስጥ እንዲኖር ነው። በእግዚአብሔር ቃል ላይ የተመሰረተ ለእግዚአብሔር ክብር የሚሆን እውነተኛ ጋብቻና ቤተሰብ እንዲኖር ይፈልጋል እግዚአብሔር። ይሄ አርቴፊሻል ሳይሆን የሚመስል ሳይሆን እውነተኛ እግዚአብሔር የሚያዝንበት እግዚአብሔር የሚቆጣበት ሳይሆን እግዚአብሔር የሚከበርበት ትውልድ ወንጌል ይዞ ወንጌል ተረክቦ የሚሄድ ትውልድ የሚፈልቅበት ነው። በጣም ማወቅ ያለብን እያንዳንዱ ሳሙኤል ከቤተሰብ ውስጥ ነው የተገኘው። ዳዊት ከቤተሰብ ነው የተገኘው። ዮሴፍ ከቤተሰብ ነው። የጋብቻ ውጤት ናቸው። ዳንኤል እንደዛ ነው። እና ጥሩ ምሳሌ ለመስጠት ጌታ ኢየሱስ ራሱ በዮሴፍና በማርያም መሃል ነው ያደገው። ከቤተሰብ ነው የተገኘው ማለት ነው። እያችሁ እንዴት የቤተሰብን ጉዳይ እግዚአብሔር ትኩረት እንደሰጠው። ስለዚህ ዝም ብለን በቀላል የምናየው አይደለም። በአሁኑ ወቅት ቤተሰባዊነት እየጠፋ ነው። እኛ ኢትዮጵያውያን በጋራ በመብላት ነው የምንታወቀው። እንጀራ ቆርጦ ለየብቻ በሳህን መብላት አሁን የመጣ ፋሽን ነው። ከምዕራባውያን ከነጮቹ የመጣ በሽታ ነው። እኛ ባህል ግን በጋራ መብላት፣ በጋራ መኖር፣ በጋራ ማልማት፣ በቃ በጣም ማህበራዊ ትስስራችን ጥብቅ ነበር ኢትዮጵያውያን። ይሄ ቀላል ሴት አይምሰላቸው። አንድ ሰው ቢያጠፋ ሁሉ ማህበረሰብን ነው የሚፈራው።
ሁሉ ማህበረሰብ ነው የሚወቅሰው። ጋብቻ ቢፋቱ የሆነ ሰው ቢፋታ ማህበረሰቡ ነው። ሲጋባም ማህበረሰቡ አለ፣ ሲፋታም ማህበረሰቡ ይቃወማል፣ ይቆጣል። ልጆችን ሁሉም ማህበረሰብ ነው ሲቆጣ የቆነጠጠን ያደግ ነው ማለት። አሁን ግን ቤተሰብ ራሱ የራሱን ልጅ መቅጣት የማይችልበት አትሞስፌር እየተፈጠረ ነው። መጽሐፍ ቅዱስ ደግሞ ልጅን በልጅነቱ ቅጣው፣ ከዛ ሲያድግ ሲሸመግል ከዛ ፈቀቅ አይልም ነው የሚለው። ከዛ ፈቀቅ አይልም ብሎ ይናገራል። እና በጣም በጣም ብዙ እሴቶች እየተበላሹ ነው ማለት ነው። ኢትዮጵያ ላይ ብዙ እሴቶች እየጠፉ ነው። ቤተሰባዊ እሴቶች፣ የጋብቻ እሴቶች፣ መጽሐፍ ቅዱሳዊ የሆነ ባህላችን ራሱ በጣም ከመጽሐፍ ቅዱስ ሐሳቦች ጋር የተገናኘ እንደሆነ ታውቃላችሁ። ያን ነው ሰይጣን እየናደ ያለው። ያን ነው አንድ አፓርታማ ላይ እየተኖረ በውጭ ሀገር አንድ ሰው ሞቶ ስንት ቀን የማይታወራት ዓመታት የሚቆጠሩበት ምንም ማህበራዊ ትስስር የሌለበት በሽታ ወደ ኢትዮጵያም ገብቷል፣ ወደ አዲስ አበባም ገብቷል። አንድ አፓርታማ ላይ የሚኖሩ ሰዎች አይተዋወቁም፣ አይነጋገሩም፣ እንዴት አደርክ አይባባሉ። ማህበራዊነት፣ ቤተሰባዊነት ተመቷል። ጠላት እዛ ላይ ብርቱ ብትሩን አሳርፏል ወገኖች። መጽሐፍ ቅዱስ ነው ሰው ብቻውን ይሆን ዘንድ መልካም አይደለም ሲል ባልና ሚስት ብቻ አይምሰላችሁ፣ ማህበራዊ ኑሮ አንድነትን ያበረታታል መጽሐፍ ቅዱስ። ቤተክርስቲያን እኮ የብዙ ሰው ስብስብ አካል ሆኖ በአንድነት የሚኖሩ። መጽሐፍ ቅዱስ እኮ ወንድሞች በህብረት ቢቀመጡ መልካም ነው፣ እነሆም ያማረ ነው፣ በዛ በረከትና ህይወትን አዟል። በሶሻል ሚዲያ በተለያየ ግሩፕ ተፈጥሮ በጋራ የምንገናኘው ቀላል እንዳይመስላችሁ። በየጊዜ በጋራ የምትጸልዩት፣ በጋራ ውይይት የምታደርጉት፣ እንዳው ጠብ የሚኖር መነጫነጭ የሚኖር አንዱ አንዱን እንትን ይበል ግድ የለም፣ ያ ይሻላል። ከብቸኝነት ማህበራዊነት በጋራ መኖር ነው የሚሻለው፣ መጽሐፍ ቅዱሳዊ ስለሆነ። ብቻ መሆን መጽሐፍ ቅዱሳዊ አይደለም፣ አጋንንታዊ ነው። ስለዚህ ወገኖች ሆይ በቤተሰብ ዙሪያ እንግዲህ በጣም ብዙ ነገር እንማራለን። እግዚአብሔር አምላክ ይረዳናል። ዛሬ ይሄ ለመግቢያ ነው፣ ስሙት። ከዛ ጠለቅ እያልን ዘርዘር ያለ ነገር እያየን እንሄዳለን። እግዚአብሔር አምላክ ይባርካችሁ፣ ተባረኩ። በሰማነው ደግሞ ፍሬ እንድናፈራ ጌታ ይርዳን። ሰላሙን የአባቴ ብሩካን ጌታ ይባርካችሁ።